ወላሂ ነው ምላችሁ ይህ ታሪክ እኛን መቀየር ማይችል ከሆነ ሌላ ምንም ነገር ሊቀየርን አይችልም። ይህም ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲዳረስ አድርገው። ታሪኩን ልንገራችሁ። በዚህ ታሪክ እኛ ማንቀየር ከሆነ ሌላ ምንም ነገር ይቀይረናል ብዬ አላስብም። በአንድ ወቅት ምን ይፈጠራል መሰላችሁ? በጣም ሞትን የሚፈራ ባለሀብት ሰውዬ ነበረ። እኔ ከሞትኩኝ በኋላ ከኔ ጋር ቀብር ውስጥ ለሚያሳልፈው ሰው ግማሽ ሀብቴን ስጡት። ይህንን ወስያ ጽፎ ወደ አኼራ ሄዳል። ቤተሰቦቹም ይህንን ቃል ለሁሉም ሰዎች ይናገራሉ። ብዙዎቹ መፍራት ጀመሩ። አንድ ሰውዬ ግን ምን ችግር አለው በሞክረው፣ ብሞትም የሚጠቅመኝ ነገር የለ፣ ባልሞት ደግሞ አተርፋለሁ። ለእኔ እኮ እዚህ ዱንያ ላይ ያለኝ እቺ ገመድ ብቻ ናት። ይህ ሰውዬ ከእሱ ጋር ቀብር ለመግባት ለቤተሰቦች ያሳውቃቸዋል። ቤተሰቦቹም እቺን ማታ ከእሱ ጋር እንዲያሳልፍ አብሮ ይቀብሩታል። ሁለት መላይካዎች ወደዛ ቀብር ይመጣሉ። የሞተውስ የትም አያመልጥም፣ መጀመሪያ እስቲ ያልሞተውን እንጠይቀው ብለው ጥያቄ ይጀምራሉ። ይህንን ግለሰብ ይህ ገመድ ማን ነው? ከየት አመጣኸው? እንዴትስ አመጣኸው? ለምንስ ያስከው? ከማን ገዛኸው? ገንዘቡ ከምንድን ነው? ሐላል ነው? ሐራም ነው? እነዚህ ሁሉ ጥያቄዎችን የተነሱ ያቺ ከባድ ሌሊት አለፈች። ይህ ግለሰብ ከዚህ ቀብር ወጣ። ቤተሰቦቹም ይህንን ሰውዬ ጠሩትና ይኸው ቃል የተገባልህን ገንዘብ ውሰድ ሲሉት በዚች በአንድ ፍሬ ገመድ አንድ ሌሊት ሙሉ ጥያቄ ተጠይቀው ያልጨረስኩትን ይህ ሁሉ ሀብት ተቀብዬ ስጠየቅበት ምን ያክል ሰዓታትና ደቂቃዎችን ልጠየቅበት ነው ብሎ ሀብቱን አልቀበልም አለ። ይህ ታሪክ ለሁላችንም ትልቅ ትምህርት ያስተምረናል ብዬ አስባለሁ። እንደዚህ አይነት መሳጭ ታሪኮችን ዩቲዩባችን ላይ ዘንላችሁ መጣና ዩቲዩብ ላይ ገብታችሁ ኡመር ሚዲያ ብላችሁ ሰርች አድርጋችሁ እንደው ባዮ ላይ ዩቲዩባችን ታገኙታላችሁ። እዚህ ጋር ፎሎ ምልክት ካለ ፎሎ ማድረጋችሁን እንዳትረሱ። ኤቭሪቲንግ ኦኬ። ኡመር ሚዲያ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።